ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። እኔ ከትናንት ጀምሮ ይሄንን ዜና ከሰማሁ ጀምሮ እስካሁን አላገኘሁትም። እየደወልኩለት ነበር። በነገራችን ላይ እየተነጋገርኩ አንዳንድ ባልደረቦች ላይ ልጠይቀው ማለት ነው። አንዳንድ ካነሳሁለት ጥያቄዎች መካከል አንዱ አሁን ይሄ ነበር። ዋናው ነገር ቅር አይልም አይደለም፣ ቅር የሚለን ነገር ይኖራል አንዳንድ ነገር በሚሆንበት ጊዜ። ለኔ ለምሳሌ እርግጥ እሱ ካሁን በፊት የነገረኝ ነገር አለ ግን አሁንም ቅሬታ ክሪቲሳይዝ ላርገው ካልኩ በሱ ላይ የማደርገው ነገር ለምንድን ነው? እኔ ለምን ምርጫው እስከሚደርስ ደረስክ የሚለው ነበር ጥያቄ። ምርጫው ሳይመረጥ ይሄን ማድረግ አትችልም ነበር ወይ? ምርጫው ሳይደርስ ይሄን ብታደርግ እኮ ያሁኑ ውዝግብ ነገር አይነሳም ነበረ። ምርጫው ላይ ስትመረጥ ግን ካሁን በፊት ብሎኛል። ምንድነው ያለኝ? ይሄ ከሆነ ከምርጫ ከተመረጠ በኋላ ይሄ ነገር እንዳይሰማ እስከ መጨረሻው ውህደቱን እንዳላደናቅፍ የቻልኩትን ያህል እሄዳለሁ ብሎኛል። እሱ ካሁን በፊት ማለት ነው። ግን ያን ቢለኝም አሁንም ለውህደቱ ብዬ ነው ሊለኝ ይችላል። አሁን ውህደቱን እንዲል የሚል እንደዛ ይሆናል መልሱ። ግን አላገኘሁትም። ግን ምንድነው እኔም ቅር ያለኝ አሁን በሱ ምንድነው ለምንድነው ምርጫው እስከሚደረግ ድረስ የጠበቀው? ይህን አቋሙን እኔ ቀጥላለሁ፣ ይሄኛው ይሳተፋለሁ፣ ይሄን ነገር አደርጋለሁ፣ ሁሉንም ነገር እኔን ከምርጫው ግን ተውኝ ብሎ መጀመሪያ እዛ ስብሰባው ሲመራረጡ ያን ነገር መናገር አይችልም ነበር ወይ የሚለው ነው ያለ ቅሬታ። አንድ ቅሬታ። በተረፈ ግን እንደ ኔጌቲቭ አላየሁትም። እንደ ኔጌቲቭ የማየው ክህደት ከፈጸመ ነው። እንደ መጥፎ ነገር የማየው ሌላ ነገር አፍራሽ እንቅስቃሴ ውስጥ ከገባ ነው። እንደ ሌላ ነገር የምንመለከተው ያንን ነው። ነገር ግን እሱ ራሱ ኮምፔር ያደረገልኝ አልኩሽ ማስረሻ ነው። የታይሚንግ ጉዳይ ነው። አሁን የጊዜ ጉዳይና እንደዚህ አይነት ነገር ሲወጡ በስነ ልቦናው በማህበረሰቡ ብዙ ጊዜ በክፍፍልና በምናምን እየተጎዳ ያለ ማህበረሰብ ላይ የሚያመጣውን ተጽዕኖ ነው እንጂ የምናስበው እዛ የአመራሮቹ እንትን ሲወጣ ሊስት ሲወጣ እስክንድር ይሄንን የተሰጠውን ቦታ መቀበሉ የትልቅነት ማማን አስጀምሮታል። ይሄ ሊያስመሰግነው ይገባል። የተሰጠውን ነገር ዝም ብሎ ተቀብሎ አንድነቱ ይበልጣል ማለቱ የከፍታውን ዘመን በደንብ ወደ ላይ አንድ ከፍ አድርጎታል እያለ ነው። ብዙ ሰው እያከበረው ዝቅ በማለቱ ሰው ዝቅ ብሎ እሱን ሞር እያከበረ የመጣበት ነገር ነው። አሁንም አይ በቃ ተራ ወታደር ሆናለሁ የሚለውም ሊያስከብረው ይገባል። በምንም የኔ ጉዳይ አልተፈጸመም፣ ስለዚህ የሚሰጠኝን ኃላፊነት ላልፈጽም ስለምችል ነገር ግን ለዚህ ትግል ብዬ ተራ ወታደር ሆኜ እንደማንኛውም ጸንቼ አገለግላለሁ ማለቱ ሊያስከብረው ይገባል። የኔ ጥያቄ አሁን ያልኩ ነው። ማህበር እንደዚህ በተናጠል እየወጡ በኔጌቲቭ ኤነርጂ አለው እንዳልከው በደም ተጠቀሙበት፣ የሚጠቀሙበት ተጠቀሙበት። ሌሎችም የክፍፍል ምንጭ አሁንም ደግሞ የሰው ልብ ስብር የሚያደርግ ነገር እንዳይሆን ጥንቃቄ ያስፈልጋል ማለት ያለው። በጣም ጥሩ። ለዚህ ነው ከዚያ አኳያ ትናንት የተላለፈው መልእክትም ያኛውን የሰው ልብ እንዳይሰበር የሚያደርግ ነው የኔ መልእክት። ይሄንን ሀቅ የማስተላለፍ አሁን ያለውን ሀቅ የማስተላለፍ ነው። በተራነት እቀጥላለሁ ብሎ ሰው ከሄደ ምን ካላለ እንዴ አንዳንዴ ማስታወስ አለብን። የዛሬ አመጠቡ በምንድን ነበረ? እስኪ አስታውሱ። እያሰብን እንጂ አንዳንዴ የቦታ ጠብ አልነበረም የሆነ ሽኩቻ የምናውቀው ነገር የለም የሆነ ምርጫ አሁን እዚህ ደረጃ ላይ ሲደረስ አፕሪሼት ማድረግ የተሻለ ነገር ነው። ያኔ እኮ ጨርሶ አይሆንም እዚህ ቦታ በሚል ነበረ ያ የባለፈው የመጀመሪያው ምርጫ የተባለው። ይሄ ነገር አሁን ቀርቶ ታውቁታላችሁ፣ አልዘረዝረውም። ቀርቶ አብረን ነው የምንሰራው እኔ የሚባል ነገር ሲመጣ አፕሪሼት ማድረግ አለብን። በሚዛናዊነት እንመልከት። ሁሉንም እኩል ሚዛን እናስቀምጥ። ሁሉንም ነገ ጠዋት ሌላው መጥቶ እንደዚህ ሊል ይችላል። ነገ ጠዋት ሌላ ነገር ሊፈጠር ይችላል። ስለዚህ ሁሌ ብቻ በሆነ በወገንተኝነት አንፍረድ። እኔ ለሁሉም ሁሌ ነው የምናገረው፣ ትናንትም ዛሬም መቼም ነው የምናገረው። እግዚአብሔር በሚያውቀው እግዚአብሔር ምስክሬ ነው። እዛ ላይ ያሉት ሰዎች የግል ጓደኝነት እዚህ ቦታ ላይ ስፍራ የለው። ምክንያት ስለሆነ ስለ እስክንድር አወራን እንጂ እስክንድር ጓደኛዬ ስለሆነ ጓደኛዬ ወንድሜ ነው። እስክንድር አሁን እያደረጉት ባለው ሜዳ ላይ ባለው ነገር ከዘመነ ከአስረስ ከመከታው ከአበበ ሙላት ከሌሎቹ ከደረጀ በላይ ከሌሎቹ ከምሬ ወዳጆ የሚበልጥብኝ የለም። የዛሬ 6 ወር 7 ወር አንድ የሆነ ነገር ሳደርግ አንተ ምሬ ያገር ሊስ ሆነ ከሌላ አይበልጥብኝ።
መሬት ላይ ያሉት ሰዎች የሚያስተሳስበን ነገር ደምና አጥንት አይደለም። ሁላችንን የሚያስተሳስበን ነገር ጓደኝነት አይደለም። ህይወት እየተከፈለበት ያለ ነው አለች መቲ። ዓላማ ነው፣ ሐሳብ ነው ያስተሳሰረን። የእነሱ መስዋዕትነት የከፋ ነው። እኛ ምንም ነገር አናደርግም። እዚች ነን፣ በምንችለው አቅም ሙያዊ አገልግሎት ነው የምንሰጠው። ግን ያስተሳሰረን ምን ሆኖ ዓላማ ነው ያስተሳሰረን። ከዚህ ዓላማ ውጭ እገሌም በጓደኝነት በአገር ልጅነት በምናምን የሚለው ነገርም እወቁን እስኪ። ቢያንስ በዚህ በጋዜጠኝነት ህይወት ብዙ ጊዜ ቆይተናል። የኛ ደግሞ የጋዜጠኝነት ህይወት እንደምታውቁት በተለይ ከኢሳት ጀምሮ ያለው ብትመለከቱት የትግልም ህይወት ጭምር እንደዛ አይነት ነገር ስለሆነ የምናስበው ከዚህ አኳያ ነውና በደንብ አድርጋችሁ ትናንት ያልኩትን አሁንም እንደገና ከወጣው መረጃ እየተባለ ካለው ሁኔታ ብልጽግና አካባቢ ከሚባለው ሁኔታ አስተያየታችሁ ትናንትና ያልኩትን በነገራችን ላይ በኤምኤስ ላይም ገብቼ ላይቭ ላይ ወንድማገኝ ይህንኑ ጉዳይ አብራራልን ብሎኝ ነግሬያቸዋለሁና በደንብ እስኪ አዳምጡት፣ አብላሉት። ማንን ነው የሚጠቅመው ማንን ነው የሚጎዳው የሚለውም በድጋሚ እንድታዩት እፈልጋለሁ።